ጸጉራችን በተለያዩ ምክንያቶች ጫፍጫፉ ሲደርቅ፣ ሲሰባበርና ሲሰነጠቅ መንታ ጫፍ አወጣ እንለዋለን። መንታ ሲኖረው ደግሞ ጸጉራችን ይሰባበራል፣ ለማበጠር ያስቸግራል፣ እንዲሁም ከጊዜ ወደ ጊዜ ጸጉራችን እያጠረ ይመጣል። ይሄ በቀላሉ የሚስተካከል ነገር ሲሆን በዛሬው ቪዲዮ መንታ ጫፍን ከጅምሩ ለመከላከል ማድረግ ያሉባችሁን ነገሮች እነግራችኋለሁ። አብራችሁን ቆዩ። በጥንቃቄ ማበጠር። ጥንቃቄ የሌለው አበጣጠር ጸጉርን በማዳከም እንዲሰባበርና መንታ ጫፍ እንዲያወጣ ያደርጋል። ጸጉራችንን ስናበጥር ኃይል የምንጠቀም ከሆነ፣ ሙሉ ጸጉራችንን በአንድ ዙር ለማበጠር ስንሞክር፣ ጠባብ ጥርስ ያለው ማበጠሪያ ስንጠቀምና የሚያፍታታ ፕሮዳክት ሳናደርግ ስናበጥር ጸጉራችን ይሰባበራል። የጸጉር መሰባበር ሲኖር ደግሞ ለመንታ ጫፍ ስለሚዳርግ ስናበጥር ኃይል አለመጠቀም፣ ጸጉራችንን እየከፋፈልን በትንሹና በቀስታ ማበጠር፣ በሰፋፊ ማበጠሪያ አፍታተን ወደ ብሩሽ ማበጠሪያ መሄድ፣ እንዲሁም ሁሌም ቢሆን እንደ ኮንዲሽነር አይነት የሚያፍታታ ፕሮዳክት መጠቀም አለብን። ፕሮቴክቲቭ የጸጉር ስታይል ማዘውተር። ጸጉራችን ሁሉ ጊዜ ስንለቀው፣ ፍሪዝ ስናደርገው፣ ስንተኮሰውና ቀለም ስንቀባው የመድረቅና መንታ ጫፍ የማውጣት እድሉ ከፍተኛ ስለሆነ እነዚህን ከማድረግ መቆጠብ አለብን። ጸጉራችን ለስልሶ እንዲቆይም እንደ ቁጥርጥርና ትዊስት ያሉ ስታይሎችን ማዘውተር አለብን። አስተጣጠባችንን ማስተካከል። ጸጉራችንን ሳሙና አድርገን ስናሸው በጣም በኃይለኛውና በተለያየ አቅጣጫ እያዘዋወርን ከሆነ ጸጉራችን እየተጠመላለለ ይያያዛል። ይህም ብዙ እንድናበጥር ይገፋፋናል። ብዙ ማበጠር ደግሞ ጸጉር እንዲነጫጭና እንዲሰባበር ያደርጋል። ይህ ደግሞ መንታ ጫፍን ስለሚያመጣ ስንታጠብ በተመሳሳይ አቅጣጫ ብቻ ማሸት አለብን። እንዲሁም ሻምፖ የጸጉር ጫፍ ላይ ማብዛት የለብንም፣ ከልክ በላይ ሊያደርቅብን ይችላል። ማለስለሻ መቀባት። የጸጉር ድርቀት ዋነኛ የመንታ ጫፍ መንስኤ እንደመሆኑ መጠን ጸጉራችን ሁሉ ጊዜ ማለስለሻ መቀባት አለብን። ለምሳሌ ቅባት፣ ሊቭን ኮንዲሽነር ወይም የጸጉር ማስክና የመሳሰሉትን። ስንቀባ መጀመሪያ ጸጉራችንን በውሃ ማርጠብ አለብን። ወፍራም ቅባት ከፈሳሽ ቅባት ይልቅ በደንብ ጸጉር ላይ ስለሚለሰም በተሻለ መልኩ እርጥበትን አምቆ መያዝ ይችላል። ጸጉር በቂ የሆነ እርጥበት ሲኖረው ደግሞ ድርቀት ስለማይኖር አይሰባበርም፣ እንዲሁም አይበጣጠስም። ከጭቃ ቅባት በተጨማሪም ወፍራም ፈሳሽ ቅባት አዘውትሮ መቀባትም ይቻላል። ጭቃ ቅባትንም ከቆዳ ይልቅ ጫፍ ጫፉ ላይ መቀባት ይመከራል።